አረ በስመ አብ ፈጣሪ ከዚህ ውርደትና ቅሌት እንዳገር ይጠብቀን። ጆን ዳንኤልም አዶናይ ምላሽ ሰጥቷል። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። መጀመሪያ የጃኒ አካውንት ይዘጋል። ጃኒም የአካውንት ያዘጋብኝ ጆን ዳንኤል ነው። ከመዘጋት ወይም ደግሞ ከዚህ ቀደም ጆን ዳንኤል አስፈራራኝ ነበር አካውንትሽን አዘጋለሁ እያለ እንደውም በመፍለጫ በገጀራ ብሎኛል። ፎቶን ተመልከቱ ብላ ጆን ዳንኤል ደግሞ አባቴ እናቴ ልጄ ሙት ይህንን አላደረኩም፣ ይህንን ያደረገችው ራሷ ናት ካንተ ከተለያየው ብላ ከመታሰሬ በፊት እኔ ነኝ ያሳከምኳት። ከፎቅም ራሷን ልፈጠፍጥ ነበር ለምኛት ነው በሌላ መስኮት ያዳንኳት። እናም ቀጥሎ እንደተናገረው ከሆነ ከአዶናይ ጋውና ጎንደር ሽንት ቤት ውስጥ ገብታ ቪዲዮ ኮል ራቁቷን ደውላልኝ ነበር። እኔ አልፈልግሽም በፍጹም ብያታለሁ። ካላመናችሁ ቪዲዮን አላሳያችሁም፣ ግን ደግሞ ይሄውና የደወለችልኝ እንደውም ከአንድ ወር በፊት እሷ እውነታ ካላት ፊት ለፊት ታውራኝ ላይቭ አሁን 100,000 ምናምን ሰው አለ ማታ ላይ ነው ታውራኝ አለ። እሷም አልመጣችም፣ እንደውም አልመጣችም እዛው አዶናይ። ከዛ ጆን ዳንኤልም እውነታውን ተናገረ። ጃኒም አየር ላይ ቀረች። እኔ አዶናይ በቃ እግዚአብሔር ነው ምላችሁ ሚለይ ሰው ተመልከቱ። ምንም አልተናገረም። ስሜቱን በዚህ መናገር ፈለገ። አንድ ስቶሪ፣ ሁለተኛ ስቶሪ፣ ሶስተኛ ስቶሪ ምንም ሳይናገር በቃ ስሜቱን በዚህ በ5 ሰከንድ ቪዲዮ መግለጽ ፈለገ። እስካሁን ምንም ቪዲዮ አልሰራም። 5 ሚሊዮን ገብቷል፣ ግን ምንም ቪዲዮ አልሰራም። እናም በጣም ነው የምሬ ነው ምላችሁ አዶናይ ልቤን የነካኝ። አንዳንዴ ልታቀሳስር ስትል እውነታ ካለው ያ ሰው ይዞርባል መቀሳሰሩ። ይህ ነው የተመለከትኩት እና ገለልተኛው እኔ ነው ያወራው ባይ ዘ ዌይ እና ወዳችኋለሁ። ሶስታችሁንም ሪስፔክት አደርጋለሁ። ቲክቶክ ያስመሰለናት ያስመሰለሽ ነው ብዬ በሰራሁት ቪዲዮ ገብታችሁ ማየት ትችላላችሁ። ያልተሳደበ ሰው የለም። ይሄን መረጃኛ ቀድመን ነበር የሰራነው በዚህ ቪዲዮ ማለት ነው። እኔ የሆነች መረጃ ሳይኖረኝ ማለት ነው ይሄን ቪዲዮ አልሰራም። የሆኑ ሰዎች ቦክስ አድርገው ሊነበረ መረጃውን ማለት ነው። እንደዚህ እየታዩ ነው በውስጥ ለውስጥ እየተከታተልናቸው ጃኒ ከጆን ዳንኤል ጋር የተለያዩ ሙድ ውስጥ ናቸውና እንደዚህ ዜና በሰራስ ምናምን ብለው ያቀረቡልኝ ሰዎች ነበሩ። ቪዲዮ ካላችሁ ፎቶ መረጃ ካላችሁ እሱን ለጥፌ ያቀርብላችኋለሁ ምናምን የነበረ ማለት ነው። እነሱ የላኩልኝ ሰዎች ደግሞ ፎቶም ቪዲዮም የላቸውም። በሆነች ነገር ሁለቱንም እንዲገባቸው የሆነች ነገር ሜሴጅ ነገር አይነት ነው ቪዲዮ የሚሰራውት ማለት ነው። ኮመንት ላይ ልሳደረ ሰው ለምን አገባ ወደኛ ያላለ ሰው። ለማንኛውም እኛ መረጃውን ስንሰራ የሆነ ዜና ስንሰራላችሁ ከሆነ ምንጭ ከሆነ ነገር ኢንቦክስ ተደርጉልን፣ ግን ኃላፊነት በተሞላበት መልኩ መረጃውን ለእናንተ የምናደርሰው ማለት ነው። ዞሮ አሁን ልላችሁ የመጣሁት ልናስብ የሚገባው በዚህ ሰዓት ምንም ለማያውቀው በንጹህ ልብ አፍቅሯት ብዙ ነገር ዋጋ እየከፈለ ላለው ለአዶናይ ነውና እባካችሁን ለአዶናይ እየተጠነቀቅንለት። አዶናይ ለኢትዮጵያ በዚህ ሰዓት ያስፈልጋታል። እንደዚሁም በመልካም ስራው ከሰቤት ከወጣ በኋላ ኢትዮጵያን በተለያዩ መንገዶች እየጠቀመ በጆን ዳንኤልም እንደዚህ ያስፈልጋል። ምንም በማያውቀው ነገር መሀል ቤት እየተጎዳ ላለው አዶናይ ሁላችንም እንጨነቅለት እባካችሁን። ምንሰራው ነገር የሱን አይምሮ የሱን ክብር በጠበቀ መልኩ መሆን አለበት። እንደዚህ አይነት ሰዎች ከተጎዱ ደግሞ ከባድ ነው የሚሆኑትና እባካችሁን ኃላፊነት እንውሰድ ማለት እወዳለሁ። አይደለም ዳኒ ጋር ኢንስታግራም ሜሴጅ ልኬላታለሁ በምችል ሰዓት እደውልልሻለሁ ብላለች። እንደማንኛውም የሴቶች ጥቃትን እንደሚቃወም ሰው ኦብቪየስሊ ከሷ አጠገብ ነው የምሆነው። እስካሁን አብዛኞቻችሁ አይታችኋል። በጣም የሚያሳዝኑ ልብ የሚሰብሩ ፎቶዎችን ነው ሼር እያደረገች ያለችው። የተሰነጠቀ ቦታ አላት፣ የታነቀችበት፣ ብሩዝ የተደረገችበት፣ የተመታችበት፣ ፊቷ የተመታበት ፎቶዎችን ሼር አድርጋለች። ኦብቪየስሊ ሪሌሽንሺፑ በጣም ቶክሲክ እንደነበረና ከሚያጠቃት ሰው ጋር እንደነበረች የሚያሳዩ ማስረጃዎች ናቸው እነዛ። እሷ አሁን ላይ ምን አይነት ደረጃ ላይ እንዳለች፣ ምን አይነት እርምጃዎችን መውሰድ እንደምትፈልግ እና ምን አይነት ድጋፍ እንደምትፈልግ ሳናቅ ዝም ብሎ ቪዲዮ መስራቱ ጫጫታው ላይ ሌላ ጫጫታ መጨመር ነው። እንደምታዩት አሁን ስፔሻሊ ቲክቶክ ላይ በቃ የቡና መጠጫ ርዕስ ሆኗል። ለጃኒ መፍትሄ ይዘንላት የማንመጣ ከሆነ ስለሷም ቪዲዮ መስራቱ ኦፍኮርስ ድምፅ መሆኑ አስፈላጊ ነው። ድምፅ እንሆናለን፣ አጠገቧ እንቆማለን። ግን አገን የሆነ የሚጠቅማትን ነገር ይዘን ካልመጣን በስተቀር የሚያወሩት ሰዎች ላይ ሌላ ወሬ መጨመር ነው የሚሆንብን። we have to be careful ለማለት ነው። እና ለዛም ነው ዝም ብዬ አይደለም። ሶሻል ሚዲያ እንደምታውቁት በጣም ሁሉ ጊዜ በጣም በቃ ራስ ምታት የሆኑ ነገሮችን ነው የምናየው የምንከታተለው። እና በወንድማችን ጆን ዳንኤል እና በእህታችን ጃኒ መካከል አንዳንድ ጉዳዮች ተፈጥረው በጣም ብዙ ሰዎች ያው ግማሹ ይቆጣል፣ ግማሹ ሀሳብ ይሰጣል፣ ግማሹ እንዲህ ካልሆነ እንዲህ ይላል።
እግዚአብሔር አምላክ የሁለቱንም ሰላም ያሳየን። የማንንም ውድቀት አንድ ክርስቲያን መመኘት የለብንም። እንደ ክርስቲያን የትኛውም ክርስቲያን የማንንም ውድቀት መመኘት የለበትም። ለሁለቱም እህት ወንድሞቻችን እግዚአብሔር አምላክ ውድቀታቸውን ያሳየን የሁለቱንም እና ሞር ነገሮችን በብልሃት ይዘው ይቅር ተባብለው ይቅርታ ለሌሎች ተከታዮቻቸው ማሰብረው ደግሞ ወደፊት እንደሚያልፉት ተስፋ አደርጋለሁ። እንግዲህ ይሄ ምኞቴ ነው። ሁለቱም እጅግ በጣም ጥሩ ፐርሰናሊቲ ያላቸው ናቸው። በዚህ አጋጣሚ ሁለቱን ማግኘቻቸው ስለማቅ ማለት ነው። በጣም ሰው አክባሪ በተለይ ይሄ መንፈሳዊ የሆነ ነገር በጣም የሚያከብሩ ናቸው። ጆን ዳንኤልም ስለ የነበረ ታይም ላይ ሄጄ ስጠይቀው በጣም እውነት አክብሮ ነው እኔን ያወራኝ። በተመሳሳይ ጃኒም እኔ እንዲህ አይነኝ ሰዓት የለኝም ምናምን ሳትል በጣም ፖላይት ሆና ከአንድም ሁለት ጊዜ ብዙ ነገር ታዛለች አንድ መንፈስ እና እግዚአብሔር አምላክ የሁለቱንም ውድቀት አያሳየን። የኔ ተወዳጆች አንዳንድ ጊዜ ሶሻል ሚዲያ ከባድ ነው። ለካህን መነገር ያለባቸው ነገሮች በሚዲያ ስናወራቸው በጣም ብዙ ዋጋ ያስከፍሉናል እና በተቻለ አቅም ሁላችንም እንግዲህ ጸሎት እናድርግላቸው። በጸሎታችሁ አስቧቸው። እንግዲህ ተስፋ እናደርጋለን። ጆን ዳንኤል ማለት ነው። እግዚአብሔርን አልነገርኳችሁም? ተወስተዋሳ ስልኩን ከፍቶ ማለት ነው ራቁትህን ነኝ እያለችኝ ነው፣ ብቻዬን ነኝ እያለችኝ ነው፣ እወዳለሁ ጆን ዳንኤል እኔ አንተ ካጣው እሞታለሁ እያለችኝ ነው። ሪከርድ እያሰማ ማለት ነው። እግዚአብሔርን ጃኒ አንቺ ተግማምተሻል ማለት ነው። ችግር የለውም ግን እኛ የምንፈልገው ማንን ነው? አዶናይን ነው። አዶናይ ወንድማችን አንድ ነገር እንዳይሆን ማለት ነው። በቃ ይኸውልህ የተግማማ የተንቦጫቦጨ ነገር እኛ አንፈልግም። ለአዶናይ ማለት ጽድት ኳል ያለች ማለት ከመቀሌ ከወዲ ትግራይ ማለት ነው ጽድት ያለች ልጅ አግኝተንለታል። ውጪ እንዲያውም ውጪለት ማርያምን አትበጥብጩ ህይወቱን። በቃ ለአዶናይ ጽድት ያለች ወዲ ትግራይ ማለት ነው። እግዚአብሔርን እንዲያውም ወገኑ ብትሆን ኑሮ ትቆረቆርለት ነበር አንቺ ማለት ነው። ሶ ማለት ነው አዶናይ ላንተ የምትመጥንህን የሰፈር ልጅ አዲግራት ልጅ እናጋባለን ማለት ነው። ይሄን የተንቦጫቦጨ ስሜቱን እጋራዋለሁ። ጃኒ ግን ከእንደዛ አይነት የስድብ መንደር አውጥቶሽ ሙሉ ሴት አድርጎሽ እንደ ንግስት እየተንከባከበሽ ብዙ ሰዎች የሚቀኑብሽ አይነት ሰው ካደረገሽ በኋላ እንኳን ትቶሽ ሄደው ጆን ዳንኤል ጋር ተደብቀሽ ደውለሽ ማውራት ይቀርና ወንድ ልጅ ቀና ብለሽ ታያለሽ ብዬ ላፍታም አስቤ አላውቅም። እንግዲህ ጆን ዳንኤል ከእስር ከተፈታም በኋላ ቤቱ ምትሄጂ ከሆነ ከአዶናይ ስር ተደብቀሽ ደውለሽ ምታናግሪው ከሆነ ጆን ዳንኤል ጋር ያልጨረሽው ነገር አለ ማለት ነው። ጆን ዳንኤል ጋር ስሜት እያለሽ ለምንድነው ይሄን ምስኪን ልጅ ታዲያ ምታንከራትችው? በዚህ ደረጃ ላንቺ በፍቅር እንዲንሰፈሰብ ለምንድነው የምትፈቅጂው? አቢዩስ ያረጋይ ነበር ላልሽው ሰው በቅርቡ ጎንደር ላይ የጥምቀት ቀን ደውለሽለት ነበር። ለምን ሆነ ይሄ? የሴትነት ክብርን ያጎናጸፈች ሰው ላይ እንደዚህ ማድረግ ለምን አስፈለገ? እንግዲህ አዶናይ ወንድም አለሜ ይሄ ጊዜ በጣም ከባድ ሊሆን ይችላል። ቁጭ ብለህ ተረጋግተህ በብስለት ይሄን ችግር የምትፈታበትን ጥበብ ፈጣሪ ይስጥህ እላለሁ። ይፈራ የነበረው ጦርነት ተጀምሯል። ትላንት ማታ ጋይስ 4 ቀን በፊት ገምተነው ነበር። በፍጥነት ነው ዲቨሎፕመንት እየተካሄደ ያለው። ናቹራሊ እኔ ግንባሩ ይሆናል ብዬ ያሰብኩት የእርዳታው ግንባር ላይ ይሆናል ብዬ ነበር ስጠብቅ የነበረው። የጃኒ ገላ ላይ ተጀምሯል ጦርነቱ። በንጉስ ቅዱስ አዶናይ የመጀመሪያ ቃታ ሳቢነት ለእህት ወንድሞቼ መምከር የምፈልገው ይህን ግጭት በድርድር በፈቱት፣ በውይይት ሰጥቶ መቀበል በፈቱት ባይኔ። ምክንያቱም ይሄ ግጭት ከቀጠለ ብዙ ስክሪንሻት እና ቪዲዮ ወደ መላቀቁ ሰው ነው። እናት ወንድሞቼ ይህን በድርድር ፍቱት። ካልፈታችሁት ተስበን ወደ ማንፈልገው ግጭት ውስጥ እንገባለን። ከገባን አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21። ጃኒ አንቺ ተግማምተሻል ማለት ነው። ችግር የለውም ግን እኛ የምንፈልገው ማንን ነው? አዶናይን ነው። አዶናይ ወንድማችን አንድ ነገር እንዳይሆን ማለት ነው። አዶናይ በዚህ ሰዓት ምን አይነት ነገር ፊል እያደረገ እንደሆነ ወንድ ስለሆንኩኝ
ስሜቱን እጋራዋለሁ። ምን ተሻለ ለሚያውቀኝ ሰው መተረቻ ሆኜ ስቀር። ኦኬ ስለ ጃኒና ስለ